እኔም ብለው ካደግሽ በኋላ ነው እንደ ሴት ይሆንሽ? አልገባኝም። ምን ማለት ነው? ለምንድን ነው ይሄን የመሰለ ገላ በሱሪ የምታቆረፍጁ? ምን አገባ ታዲያ? አንተ ይመለከታል? ወንድ ልጅ ነኝ። ማግባት ባልፈልግ እንኳን ልጅ እንዲኖረኝ ይፈልጋለሁ። የልጅ እናት ደግሞ ሱሪ ለባሹና ብረት ብረት የምትል ሳትሆን ቀሚስ ለባሹና ሴት ሴት የምትሸት እንድትሆን እፈልጋለሁ። እየሰደብከኝ ነው እንዴ? ኧረ አይደለም። ፀሐይን እንደ እሳት ንፋስን ደግሞ እንደ ጭስ ተጠቅሜ እየመረኩሽ ነው እንጂ ብረት ብረት ብሎ ምርቃት አለ እንዴ? ስማ፣ የቀረው ይቀራል እንጂ እንደዚህ እንድትናገረኝ አልፈልግም። ለራስሽ ሴትነትሽ ይቀርብሻል እንጂ ለኔማ ምንም አይቀርብኝም። ሱሪ የለበሰች ሴት ሴት አትባልም? ሱሪ የለበሰ ወንድ ነው እንጂ ወንድ የሚባለው። ሱሪ የለበሰች ሴት ሴት አትባልም። አንዲትን ሴት ሴት የሚያስብላት ቀሚሷ ነው። አንዲትን የሙስሊም ሴት ሂጃቧን አውልቃ በኮፍያ ቀይሯ አይተሻት ታውቂያለሽ? አታውቂም። ሱሪ ውስጥ ወንድነት ነው እንጂ ሴትነት የለም። ቀሚስ ውስጥ ግን ሴትነት አለ።